ሄሎ ጋይስ እንዴት ናችሁ? ሳሙኤል ነኝ ከሃምቡርግ ጀርመኒ። ዛሬ እስቲ እኔና ልጆቼ በተወሰነ መልኩ ወጣ ብለን በሳይክል ዞር ዞር ልንል ከቤት ወጥተናል። ወይዘራችን በዛሬ በጣም ደስ ይላል። በጣም ፀሐያማ ነው እና ቤት ለመቀመጥ ትንሽ ያጓጓል ወደ ውጭ እንድንወጣ እና እስቲ ሌትስ ጎ እግረ መንገዴንም የተወሰነ ስለ ሃምቡርግ ነግራችኋለሁ። አይ ቲንክ ብዙዎቻችሁ ሜቢ ሰምታችሁ የማታውቁት ስም ሊሆን ይችላል። ኦፍኮርስ ሃምቡርግ በጣም ጥሩ ከተማ ነች። እንደምታዩት በጣም ለምለም እና ለመኖር በጣም ምቹ የሆነች ሀገር ነች። እስቲ በሰፈራችን ዞር ዞር እያልን ላሳያችሁ እና እስቲ አስተያየታችሁን እናንተም ትነግሩኛላችሁ። ኦኬ ሌትስ ጎ። እሺ ጋር እንደምታያቸው የተወሰኑ ሱፐር ማርኬቶች እያየው ነው። በጀርመን ውስጥ በጣም ብዙ ታዋቂ ሱፐር ማርኬቶች አሉ፣ ለህብረተሰቡ በየሰፈሩ የተገኝተው ሰርቪስ የሚሰጡ። ከነዚህ መካከል በዋነኛነት የሚታወቁት እንደ ሊድል፣ አልዲ፣ ፔኒ ኤንድ ኦልሶ ኢዴካ እና ቡድኒ የመሳሰሉ በጣም ብዙ የሱፐር ማርኬት ብራንዶች አሉ እና እዚህ ጋር የምታያቸው ለምሳሌ በእኛ ሰፈር ውስጥ የሚገኙት ኢዴካ፣ ቡድኒ እና አልዲ ናቸው። በጀርባ በኩል ደግሞ ሌላ ሬቨ የሚባል ሱፐር ማርኬት አለ እና እነዚህ ለህብረተሰቡ በጣም በተመጣጣኝ ዋጋ የተለያዩ ሰርቪሶች የሚሰጡ ሱፐር ማርኬቶች ናቸው። እዚህ ሀገር እንደ ፍላጎታችሁ ነው። ከፈለጋችሁ ኦንላይን ሰርቪስ ሰጧችኋል። አፕሊኬሽን አላቸው። በአፕሊኬሽናቸው ላይ የምፈልጉትን እቃ ገዝታችሁ ቤታችሁ ድረስ እንዲያመጡላችሁ እስኬጁል አስይዛችሁ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ራሳችሁ መጣችሁ ገዝታችሁ መሄድ ትችላላችሁ እና በጣም ቀልጣፋ የሆነ አገልግሎት ነው የሚሰጡት እነዚህ ሱፐር ማርኬቶች። በመንገዳችን ሌላ ያገኘነው ነገር ምንድን ነው? የልጆች መጫወቻ ነው እና እዚህ ጋርም እንዳያችሁት ስንንቀሳቀስ አጋጣሚ
ልጆች መጫወቻ አግኝተን ልጆች ጎራ ብለው እየተጫወቱ ነው። እስቲ ውስጡን ላሳያችሁ። ኦኬ ይመስላል። ልጆች ብዙ ጊዜ እዚህ ሀገር ምንድን ነው ኤቭሪዌር በየሰፈራቸው መጫወቻ አለ። በጣም ብዙ ፋሲሊቲ የተሟላለት ግሪን የሆነ እና የተለያዩ አገልግሎቶችን ለልጆች የሚሰጡ መጫወቻ ቦታዎች በየቦታው ታገኛላችሁ። እና ጀርመኖች ከሚታወቁበት ትልቁ ነገር አንዱ ለልጆች በጣም ከፍተኛ የሆነ ትኩረት ይሰጣሉ። በጣም ኢቭን እንኳን ልጅ ላለው ፋሚሊ በየወሩ ለልጁ ተብሎ የሚከፈል ብር አለ እና ለአንድ ልጅ በየወሩ 250 ዩሮ ለቤተሰቡ ይሰጣሉ። እና በጣም የሚገርም ነው። ትምህርት እዚህ ሀገር ነፃ ነው። ልጆች በነፃ ነው የሚማሩት። የትኛውም ፐብሊክ ትምህርት ቤቶች ውስጥ ማንኛውም ልጅ በነፃ ነው የሚማረው፣ ክፍያ የለም። የተለያዩ የምግብ የምናምን አገልግሎት ጭምር የሚሰጡ ትምህርት ቤቶች አሉ። ይሄንን ሁሉ የሚደጉመው ምንድነው? የሀገሩ መንግስት ነው። ሶ ስፔሻሊ ልጆች ላለው ቤተሰብ ጀርመን በጣም በጣም ጥሩ ሀገር ነው። በጣም ሰላማዊ ነው። በጣም ሴፍ የሆነ ሀገር ነው። በማንኛውም ሰዓት በማንኛውም ቦታ መንቀሳቀስ የሚቻልበት ሀገር ነው። አንዳንድ የከተማ ዳውንታውኖች ሴንተሮች ስፔሻሊ እነሱ ሆፓኖፍ ይሉታል። እነሱ አካባቢ ላይ ትንሽ ሆምለሶች ምናምን ይኖራሉ እና ትንሽ ዲስኮምፈርት ሊያደርግ ይችላል። ከዛ ውጭ ግን በመኖሪያ ሰፈሮች ውስጥ ምናልባት ሴፈስት ከሚባሉ ሀገሮች ውስጥ ጀርመን አንዷ ትሆናለች ብዬ አስባለሁ። Was ist passiert? Do it. Ja. 1, 2, 3. Ja. Darf ich dir helfen? Ja. Brauchst du mehr Helfer? Okay. Ich brauche nicht mehr Helfer. Sehr gemacht. Ja. Darf ich es auch machen? Kannst du schaffen? Ich hoffe es. It's up to you. Ich hab's geschafft. That's tall. Yeah. Do it. If you... Papa, Ja. ich bin so groß, dass ich dieses Dach behochen kann. Okay. Mein Gott. Okay, mit Klettern soll ich das tun? Sunny! Du kannst es schaffen. Ja. Und jetzt eins weiter. Wow. Du bist toll. Ich bin Ja. stolz auf dich. እስቲ ጀርመን ከመጣችሁ በጣም የወደዳችሁት ነገር ምንድን ነው? ነው ጀርመን መኖር እና ኢትዮጵያም ኖራችኋል አይደል? ጀርመንም ኖራችኋል። Can you tell me some difference between Ethiopia living in and Ethiopia and Germany? Can I start? Yeah. Okay. First, the people that lives here is very kind. That they don't steal or something. They don't lie, and yeah, they don't lie. Like if you even ask them something, they will search and tell you the exact and the true answer. That means በጣም ሄልፕፉል ናቸው፣ ረዳት ናቸው፣ ውሸት አያወሩም፣ ታማኝ ናቸው ነው የምትይኝ ጀርመኖች? Yes. Very nice.
What about you? ናፒ ማን ነው ስማቸው እስቲ ንገሪኝ። ሶ ከኤሚሊያ ለምሳሌ ትወጃታለሽ? ካይንድ ናት። What about Bavaria? Bavaria is in the under Schule. Was? She is in under Schule. She's in another school. Ah. Yeah. Okay. That's for my sister. Yeah, she will always miss her. She wish she can see her again. Ah. Warum nicht? Well, there's my best friend here. Okay. She was her first best friend, so yeah. That's her. That's what. Yeah, that's the best friend. Ah. የመጀመሪያ ጓደኛሽ ነበረች? በቃ ቤስት የምትላት መጀመሪያ ጓደኛ። Okay. And what's good about Emilia is like she's so friendly. She can't hurt you like the Ethiopians did. So ማለት የፈለግሽው እንዲህ ጸብ ምናምን የለም እዚህ ሀገር አይጣሉም ማለትሽ ነው? ያ በቃ አይዋሹሽ በቃ ሌላ ባለ መግለጽ እና አቃተኝ። ያ በጣም እንትን ናቸው፣ ካይንድ ናቸው። ያው ሞስትሊ እንደ አስተዳደጋቸውም እንዳየሁት እኔ አሁን እዚህ ሀገር እንዳልሽው ምንም አይነት ቫዮለንስ ጸብ ምናምን የለም። ሶ አያውቁም እንደዛ አይነት ነገር ኢቭን እንዳለ ራሱ ልጆቹ አያውቁም። ዛትስ ዋይ በጣም እንደዚህ ፍሬንድሊ የሆኑ አብዛኛው ሰው የሆነ ነገር ስትጠይቂያቸው በጣም ሄልፕፉል የሆኑት ለመርዳት በጣም ኤቭሪባዲ በጣም ዊሊንግ ነው። ኦፍ ኮርስ ካልጠየቅሻቸው ወድቀሽ ብትንፈራፈሪ ዞር ብሎ የሚያይሽ ሰው የለም። ነገር ግን አንድን ሰው ስፔሲፊካሊ ያጣሽውን የተቸገርሽውን ነገር ከነገርሽው they are always ready to help others። እውነትሽ ነው። በቃ እኔ አንድም ጀርመን ውስጥ ያየሁት ነገር በስራ ኤንቫይሮንመንቴም እነሱ ካወጣቁ አንቺ ካወጣሽው አንቺ ደግሞ ኤግዛክትሊ እና በስራ ቦታ የሚያየሁት ነገር ቢኖር ይሄ ነው። በቃ በጣም እርስ በርስ በጣም የሚከባበሩ ማህበረሰቦች ናቸው። በጣም ይረዳዳሉ። በጣም ማንንም ሰው ለመርዳት ሄዚቴት የማያደርጉ ሰዎች ናቸው እና ዛት እውነትሽን ነው። በጣም ጥሩ እይታ ነው። ባንቺ እድሜ እንመረዳትሽ አይወንደር በጣም ምን ያህል የተጋነነ ካራክተር እንደሆነ ያላቸው ለመናገር ያስደፍራልና ያ ፐርፌክት። ኢትዮጵያን ደግሞ ልንገር። ኦኬ ቴል ሚ አባውት አወር ቢሎቭድ ካንትሪ ኢትዮጵያ። ያ ኦኬ ሀገሬን እንደሚታወቀው በቃ እንዲህ ብሌም አላረጋትም፣ እወዳታለሁ። ደግሞ እንግዲህ እዚህ ጋር ልትነግረኝ የፈለገችው ነገር ምንድነው? ከረንትሊ ያው ኢትዮጵያ ውስጥ ያለውን ችግር ታውቃላችሁ። የብሔርተኝነትና ዘረኝነትን የተመለከተ የተወሰነ ፖይንት ስትነግረኝ በእውነቱ በጣም አዝኜ ነው የእሷን ድምጽ አጥፍቼ የኔን ድምጽ ያስገባሁትና ስቲል በቃ ልጆቻችን ላይ ራሱ አሁን እየተንጸባረቀ መሆኑን እቺ ልጅ በዚች በ11 አመቷ ይሄንን ነገር ኮንሲደር ማድረጓ በጣም አስገርሞኛልና እባካችሁ በፍቅር በሰላም በአንድነት መኖር በጣም ደስ ይላልና ያደጉ ሀገሮች ላይ የምታዩት ነገር ይሄንን ነው። እኛ በሰው ሀገር መተን እንደ ሀገራችን ደረታችንን ነፍተን ነው እየኖርን ያለነው። በሀገራችን ደግሞ ያለው ነገር እንደነዚህ ሊሆን አይጠበቅም ካለው ከረንት ሲቹዌሽን። ግን ቢሆንም እባካችሁ እንዋደድ፣ እንፋቀር፣ እንተባበር፣ አንድ ላይ ተዋደን ተባብረን እንደግ ነው የምለው። እዚህ ጋር በቃ እሷ የሚያነገረችኝ ነገር ይሄንን ነው። በእኔ ድምጽ ይሻላል ብዬ ነው የእሷን ድምጽ ያጠፋሁት። ሶ ስታድጊ ጀርመንን የመሰለች ሀገር ጥለሽ የማታውቂው አውስትራሊያ መሄድ ነው የምፈልጊው? አይደለም ጀርመን ነው የምኖረው። ግን አውስትራሊያን ቶሎ ቶሎ እየሄድሽ ትጎበኛለሽ። አይተሽውም ላትወጁ ትችያለሽ። በቃ ለምሳሌ ሄደሽ አሁን ጀርመንን አይተሽ እንደወደድሽው አውስትራሊያ ደግሞ ስትሄጂ እንዲህ አይነት ሀገር ነው እንዴ? ለምሳሌ እኔም ብትወስጂ ድሮ በቃ አሜሪካ መኖር እፈልግ ነበር። አሜሪካ በጣም ትልቅ ሀገር ነበር የሚመስለኝ ሆነስትሊ ስፒኪንግ። ግን ደግሞ በቃ ከአንዴም ሁለቴ ተመላልሼ ያየሁት የተለያዩ የአሜሪካ ስቴቶችን ጎበኘው። የጠበቅኩትን አላገኘሁም። በቃ
እናያለን ወደፊት። ግን ሁሌም ለሀገራችን መልካም መሆን እንመኛለን። ለህዝባችን መልካም ኑሮ እንዲኖር የዘወትር ጸሎታችን ነው። ምክንያቱም ኢትዮጵያ ውስጥ ስለሆነም እንዳለ መንፈሳችን ያለው እንግዲህ እንዳዳመጣችሁን እንደኔና በልጆች መካከል ጀርመንን፣ ኢትዮጵያን፣ አሜሪካን ያልነካካን የለም። ያደረግነውን ዲስከሽናችንን ሰምታችኋል። እግዚአብሔር ፈጣሪ ሀገራችንን ይባርክልን። ሁላችንም ከተበታተንበት የምንሰበሰብባት ሀገር ትሆነልን። ያ እውነት ለመናገር የሁላችንም ከሀገራችን ውጭ የምንኖር ሰዎች የዘወትር ጸሎታችን ነው። በተለይ የህዝባችን ጉዳይ በጣም በቃ የሚያሳስበን ነገር ቢኖር እሱ ነው። ምክንያቱም እኛስ ከፋም ለማም በሰው ሀገር ቢሆን አትሊስት የተሻለ ኑሮ እኖራለን። ሆኖም ግን በሀገራችን አሁን ላይ ያለው ነገር በጣም የሚያሳዝን ነገር ነው። ዴይ ቱ ዴይ ያለው የኑሮ እየተባባሰ መምጣት፣ የኑሮ ውድነት እየተባባሰ መምጣት ነገሮችን እንዳከፋቸው እናውቃለን። እና በቃ እስቲ እንግዲህ እግዚአብሔር ሁላችንንም በሰላም ከሰው ሀገር ሰብስቦ በሀገራችን እንዲያኖረን ነው የምመኘውና አሁን ደግሞ እንደምታዩት በመንገዳችን ድጋሜ ስንሄድ ሌላ የልጆች መጫወቻ አግኝተን ጎራ ብለናል። በተረፈ ኔክስት ቪዲዮ ላይ ጠቃሚ የሆነ ኢንፎርሜሽን ላቀብላችሁ እወዳለሁ። ስፔሻሊ አንዳንድ ሀገራችን ያሉ ፕሮፌሽናልስ ላይክ አቪዬሽን ፕሮፌሽናልስ እኔ የመጣሁበት መንገድ ማለት ነው። በዩኒቨርሲቲ ውስጥ ያላችሁ ተማሪዎች እንዲሁም ኢንጂነሮች ጀርመን ውስጥ ከረንትሊ በጣም የሰው ኃይል እጥረት አለ። ስፔሻሊ እንዲህ ስኪልድ የሆኑ ሰዎች እጥረት በብዛት አለ እና እንዴት ነው ሌጋሊ ወደዚህ መምጣት የሚቻልበት መንገድ በምን አይነት ሁኔታ ነው የሚለውን እስቲ በተቻለ መጠን በቂ የሆነ ኢንፎርሜሽን ለማቀበል ሞክራለሁ። ኔክስት ቪዲዮ ላይ ጠብቁኝ። ቴንክ ዩ ቬሪ ማች። ቻው። It's so good. ፈራሽ? I want to do one more time. Okay, do it. Let's see. And I just want to show her. Awesome. I want to do one more time. Okay.